ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? የጽጌረዳ ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እንግዲህ የጽጌረዳ እናት ዘርፌ እንግዲህ ድንገት ዋጋ ልታረግ ውጭ በወጣችበት ሰዓት ልትወድቅ ትችላለች ማለት ነው። ራሷን ስታ ልትወድቅ ትችላለች። እንግዲህ ራሷን ስታ በወደቀች ሰዓትም አንዲት አልፏች መንገደኛ ታገኛትና እንግዲህ የምታወቂዋ ላይ ያለውን ቁጥር እንግዲህ ለፌቨን እናት ትደውላታለች ማለት ነው። የፌቨን እናትንም ደውላ እንግዲህ ዘርፍዬን እንግዲህ ታውቃታለች ወይ የሚለውን ነገር እንዲሁም ደግሞ ራሷን ስታ እንደወደቀች ደውላ ትነግራታለች ማለት ነው። እንግዲህ የፌቨን እናትም በጣም ተደናግጣ እንግዲህ ስልኩን ማናገር ትጀምራለች ማለት ነው። እንግዲህ እዚህ ላይ ደግሞ ፌቨን ራሷን እያስዋበች እንግዲህ የነብዩ ፍቅር ይዟት እንግዲህ ፍቅር ይዞኛል እያለች እንግዲህ ራሷን በመስቴት እያየች እየተቁላላች በስልክ መጫወት ትጀምራለች ማለት ነው። እንግዲህ ዘርፍዬ በጣም የሚያሳዝነው ነገር መንገድ ላይ እንግዲህ መውደቅ ጀምራለች። እንግዲህ ነብዩም ደግሞ ስልኩን አንስቶ እንግዲህ ለፌቨን መደወል ይጀምራል። ነብዩ ገና ከእንቅልፉ እየተነሳ ነው ማለት ነው። ገደም ብሎ ስልኩን መደወል ይጀምራል። ፌቨንም ራሷን እያስዋበችና ራሷን እያበጃጀች ምናምን እያለ ስልኳን እንግዲህ አንስታ ማውራት ትጀምራለች ማለት ነው። እንግዲህ እንዴት እንዳረፈደች እና ረፋዷም እንዴት እንደሆነ ደውሎ ይጠይቃታል ማለት ነው። ነገር ግን ውስጡ ሰላም አይደለም። ትንሽ ቆጣ ብሎ ነው ሲያናግራት የነበረና ፌቨንም እንግዲህ እንዴት እንደዚህ ቆጣ ብለሃል እሳ በደህና ነው ወይ ትለዋለች ማለት ነው። ነብዩም እንግዲህ ምንም የተቆጣበት እንደሌለና ነገር ግን ሊያወራት እንደፈለገ ይነግራታል ማለት ነው። እንግዲህ ነብዩም እንድትመጭ እንድንገናኝ እፈልጋለሁ፣ እንውጣ፣ እንገናኝ፣ ልምጣው ነይ ይላታል ማለት ነው። እሷም እንግዲህ የመሄድ ፍላጎት የላትም። ነገር ግን ለሱ ብላ እንደምትሄድም ትነግረዋለች ማለት ነው። እንግዲህ ለምንድን ነው ነይ ስልሽ እማትመጪው? ምን ማለት ነው እንደዚህ ማለትሽ? ብሎ እሱም በንዴት ማናገር ይጀምራል ማለት ነው። ነገር ግን ፌቨን ከሱ ጋር መውጣት ብትፈልግም ነገር ግን አንዳንድ የማይመቻት ለመውጣት የማይመቻት ነገር እንዳለም እንግዲህ ትነግረዋለች ማለት ነው። እንዲሁም እያመመኝ ነው ትለዋለች ማለት ነው። እንግዲህ ነብዩ እዚህ ላይ በጣም መደናገጥና መረበሽ ይጀምርና እንዴት እንዲህ ሊሆን ይችላል ምናምን ብሎ መደናገጥ ይጀምራል ማለት ነው። የሆነ ነገር የጠረጠረ ይመስላል። እንግዲህ እሱም ሌላ ጊዜ እናውራ፣ በቃ ችግር የለውም ብሎ ቸው ይላታል ማለት ነው። እንግዲህ ፌቨንም ቤት ከመቀመጥ ወጣ ይሻለኛል ብላ እንግዲህ መውጣት አለብን ብላ ደግሞ ራሷ ደግሞ ታስገድዷለች ማለት ነው። እንግዲህ እሱም ወደኋላ የፈራው ነገር አለና አይ ይሄ ነገር ደስ አላለኝም፣ ስለዚህ ይቅርብን ዛሬ መውጣቱ፣ እስኪ አትጨናቂ፣ አንቺም እቤትሽ ወይ እኔም እቤት የለዋል ይላታል ማለት ነው። ነገር ግን እሷ ደግሞ በጭራሽ ወተን ካልተገናኘን በማለት እንግዲህ ታስቸግረዋለች ማለት ነው። እንግዲህ በዚህም እሱም እሺ በቃ ካልሽ ችግር የለም እንግዲህ ከተለመደው ቦታችን እንገናኝ በቃ ይላታል ማለት ነው። እንግዲህ ትምህርት ቤት ጠገብ ካለው ካፌ ሊገናኙም ተቀጣጥረዋል። እሷም ደግሞ በጣም ደስ ብሏት እሺ እዛ እንገናኝ በማለት እንግዲህ ስልኩን ቸው ብላ መዝጋት ትጀምራለች። ነገር ግን አሁን ላይ ነብዩ ያደናገረው ነገር ወይም ደግሞ ግልጽ ያልሆነለት ነገር አለ፣ የረበሸው ነገር አለ ማለት ነው። እሱ ምንድነው? ፌቨን ድንገት ሳታስበው ያመለጣት ነገር አለ። ስለዚህ ግልጽ ያልሆነለት ነገር አለ ማለት ነው። በዚህም ማለት እንግዲህ ተነስቶ መለባበስና መዘገጃጀት ይጀምራል። ነገር ግን ውስጡ በጣም ተረብሿል ማለት ነው። እንግዲህ ቁጭ ብሎም አይምሮ ሊያዝበትም አልቻለም። በጣም መጨናነቅ ጀምሯል። ነገር ግን እሷ ግን የልቧን እየሰራች ስለሆነ ፍቅር ይዞኛል እያለች ምን ይሻለኛል እያለች እንግዲህ የፌቨንን ፍቅረኛ በመቀማት እራሷን ዘና እያደረገች ነው ማለት ነው። እዚህ ላይ እንግዲህ እየሳቀች ለራሷ ዘና እያለች ነው። ነገር ግን የፌቨንን ሕይወት አመሰቃቀላለች ማለት ነው። እንግዲህ ድንገትም ደግሞ በዚህ ላይ የሆነ ሀሳብ ይመጣባትና የሆነ ስልክ የሆነ ሰዓት ላይ ተኝታ ስልክ ተደውሎላት
ያወራችውን ያወራትም መኮንን ነው እና ያንን ማስታወስ ትጀምራለች ማለት ነው። እንግዲህ ያም ነገር ምንድን ነው በኩለ ሌሊት ለምን ደወልክልኝ እያለች ስታውረው ነበር። እሱም ደግሞ አትጮሂብኝ፣ እኔ ለአንቺ ብዬ እኮ ነውማ የደወልኩት፣ ስለዚህ አትጮሂብኝ፣ በስነ ስርዓት አውሪኝ ይላታል ማለት ነው። እንግዲህ ፌቨንም እንዴት በእኩለ ሌሊት የደወልከው ለእኔ አስበህ አይደለም፣ ስለዚህ ምንድን ነው የምትፈልገው አሁን ትለዋለች። እሱም ደግሞ ጥፋተኛ እንደሆነና በዛ ሰዓት መደወሉ እንዳናደደውም ነግሯት ስልኩን ጆሮዋ ላይ መዝጋት ይጀምራል ማለት ነው። እንግዲህ እሷም ያ ነገር በጣም አናደዷት ማለት ነው። እንዴት ጆሮ ላይ ይዘጋብኛል በማለት መናደድ ትጀምራለች። እንግዲህ ለምንድን ነው በእኩለ ሌሊት የደወለው እንዲሁም ደግሞ ለአንቺ ብዬ ነው ያለኝስ ለምንድን ነው በማለት እንግዲህ ቁጭ ብላ ማሰብ ትጀምርና መልሳም ለመደወል ትሞክራለች ማለት ነው። እሱም አንስቶ ምን ፈለግሽ ይላታል ማለት ነው። እንግዲህ እሷም እንደደነገጠች እና ደግሞ ሊነግራት የፈለገው ነገር ካለ ለመስማት እንደተዘጋጀችም ይነግራታል ማለት ነው። ትነግሯለች ማለት ነው። እንግዲህ በዚህ መሀል ነብዩ ከአሁን በፊት መጠጥ ቤት ሂዶ እሷ ያደረገችውን አንድ ባንድ እንግዲህ እንዳወቀ ሐኪም ቤትም እንዳወቀ እንዲሁም ደግሞ ለህይወቱ አስጊ የሆነ ነገርም እንዳለ ሐኪም ቤት ሁሉንም ነገር የእሷን ሴራ እንዳወቀባትም ይነግራታል ማለት ነው። እንግዲህ ይህም ለጤናው አስቸጋሪ እንደሆነና ሁሉን ነገር እንዳወቀባት እንዲሁም ደግሞ እሷ እንደተደናገጠችም ታስታውሳለች ማለት ነው። እንግዲህ መኮንንም በቃ አሁን አንቺን እየፈራሽ ነው፣ ስለዚህ ለአንቺ ጥርጣሬ ያለው ለዛ ነው እኔ ለአንቺ የነገርኩሽ፣ እንዲሁም ደግሞ የስራ አጋሪም ስለሆንሽ ሁሉንም ነገር ለአንቺ መንገር ስላለብኝ ነው ይላታል ማለት ነው። እንግዲህ ነብዩም እንዴት ነው አንተ ልታውቅ የቻልከው? እንዴት እኔ ልትለኝ ትችላለህ? በማለት መበሳጭ ትጀምራለች። እንግዲህ እሱም ቻው በቃ ብሎ ሊዘጋባት ሲል እሷም ደግሞ አውራኝ በቃ ማለት እንግዲህ ትጀምራለች ማለት ነው። እንግዲህ ትልቁ ፍራቻዋ ምንድን ነው? እሷ እንደሆነች እንዲያቅባት አይፈልግም። ምንም ነገር ነብዩ የፌቨንን ሴራ እንዲያቅባት አይፈልግም ማለት ነው። እንዲያቅባት አትፈልግም። ስለዚህ ምን ማድረግ እንዳለባትም ከመኮንን ጋር መመካከር ትፈልጋለች። ነብዩም ግን መጀመሪያ ራስሽ ነሽ የጀመርሽው ራስሽ ተዋጩ በማለት እንግዲህ መቆጣት ይጀምራል ማለት ነው። እንግዲህ ቻው ብሎ መኮንንም ስልኩን መዝጋት ይጀምራል ማለት ነው። እንግዲህ ፌቨን እሱን ነገር በጣም አናዷታል እንግዲህ